ላለውዬ ስላለውማ ከሙዬ እኮ እንዴት አለሽ? ይስማር አለ አሪፍ ጊዜ ያለፈ ነው በጣም። ዛሬ እንግዲህ እየተጫወተ እስኪ እንሞክራለን። ጨዋታውንም ልጅ ከአባቱ ጋር ጎበዝ ብራቮ ፕላስ ቴኒስ ምን ያህል ጊዜ ሆነ? ኧረ ረጅም ዓመት ከተጫወትኩ በስመ አብ። አሪፍ ነው የኛ እንቅስቃሴ አለ። ወገብ 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 ትላለህ። ወገብ የሰራ ስለሆነ ወገብ ደርባል። ግን ተሙዬ መጀመሪያ ልጆች ይዞ የመስራት ሐሳቡ እንዴት መጣ? እንዴት አሰብከው? አላማውስ ምን ነበር? በጣም ነው የሚገርመው እኮ አንተ የመጀመሪያው የተመስገን ልጆች ውስጥ ነህ እና እናንተ ጋራ ስመጣ ካስታወስክ የመጀመሪያው እኛ ቲያትር ቤት ውድድር ምናምን ነበረ እና ሁሌ ተሳተፋላችሁ ምናምን ተብሎ የሆነ አንድ አመት አስታውሳለሁ በጣም ተዘጋጅተን ከዛ አይ እነሱ ልጆች ስለሆኑ ቢያሸንፉም የትልልቆቹን ቲያትር ቤት ሞራል ይጎዳሉ፣ ቢሸነፉ ደግሞ እነሱ ራሳቸው ልጆች ስለሆኑ ይጎዳሉ፣ ስለዚህ መክፈቻ ብቻ ነው መስራት ያለባቸው ምናምን ተባለ ነው። ከዛ ሁሉ ዝግጅት ምናምን እኛ ደግሞ እንደምናሸንፍ ምናምን ነበርና በጣም ነው የተናደድኩት። አንድ እሱ ነው። ሁለተኛ ሁሌ ለኛ ያለው መድረክ ለህፃናትና ወጣቶች ቲያትር ቤት ነው። ከዛ ትልልቅ መድረክ ላይ ሄደን ፐርፎርም ማድረግ አንችልም፣ ልጆች ናቸው ይባላል። በቃ የልጆች መድረክ ነው ለኛ የሚሰጠን። ከዛ የተለየ መድረክ ሄድን ከተባለ ሁለት ቦታ ነው። አንዱ ኢትዮጵያ ቴሌቪዥን ነው የልጆች ጊዜ ላይ የምንመጣው፣ አንዱ ደግሞ ዓለም አቀፍ የህፃናት ቀን ሲከበር ምናምን ወይ ኤግዚቢሽን ማዕከል ወይ ምናምን። ከዛ ከስንት አንዴ መዝሙር ምናምን ስለዚህ እኔ ብዙ እንደሱ መሆን የምፈልገው አለ፣ በጣም ትልልቅ ትርኢት መስራት ምናምን፣ ግን ያንን ማግኘት አልቻልኩም። ስለዚህ የዛኔ ምንድን ነው ያሰብኩት እኔ ግን ትልቅ ሰው በልጆች የሚገርም ትርኢት እሰራለሁ ምናምን ብዬ እዛ ህፃናት ቲያትር እያለሁ ነው ያሰብኩት። ከዛ ሀገር ፍቅር ሄጄ ምናምን የተወሰነ ሰርቼ ምናምን እንደምታውቀው ልክ ተቀጥሬ አሁን አሪፍ ነኝ ብዬ ብዙ ነገር ገብቶኛል ብዬ ሳስብ ህፃናት ቲያትር ተመልሼ መጣሁ። ሌላኛው ምክንያቴ ከሰፈር ከኔ ጋር ራሱ አሁን የሄዱት በጣም ብዙ ልጆች ናቸው። እዛ የቀረ ነው በጣም ጥቂት። እኔ አብርሃምና ቶኒ ነን፣ ሌሎቹ አልገቡም። እና ቦታም ሰፊ ስላልነበረ 5 ሴት 5 ወንድ ነው የሚቀበሉት ምናምን እና በጣም ተሰጥቶ ስላልነበራቸው አይደለም የቀሩት፣ ግን ያለው ቦታ አናሳ ስለሆነ እንደሱ ነው። እና እኔ ደግሞ በብዙ ልጆች ትርኢት መስራት ምናምን የሚል ነው። ከዛ ደግሞ ራሱን ችሎ ውዝዋዜ አጃቢ ነው ምናምን የሚለውም ነገር እኔ የማልቀበለው የማልስማማበት ነገር ነው። ምክንያቱም የትኛውም ኪነ ጥበብ ውስጥ አጃቢና ታጃቢ ነገር አለ ብዬ አላስብም። ሁሉም በየራሱ መቆም ይችላል፣ ግን አንድ ላይ ሲሆኑ የበለጠ ውበት አላቸው። ለኔ በጣም የሚያስቀኝም ነው ደግሞ ማለት ከፊት ቆሞ ማጀብ በጣም የሚያዝናና። እንደ ተወዛዋዥ እኛን የሚቀድመን ምንም አይነት ዘፋኝ የለም። ፊት ለፊት ላይ ስቴጁ ፊት ነው የምንቆም፣ ግን አጃቢ ነው ስማችን። እና ከዚህ ሁሉ ጀምሮ ከኔ ጋራ የማይግባባ ሀሳብ ነበርና ይሄንን ሁሉ ግን በንግግርም በምናምንም መቀየር አይቻልም። መቀየር ከተፈለገ መቀየር የሚቻለው በስራ ብቻ ነው። ስለዚህ ተመለስኩኝ የህፃናት ቲያትር። መጀመሪያ ህፃናት ቲያትር ከመምጣቴ በፊት ቲያትርና ባህል አዳራሽ ልጆች ማስተማር እፈልጋለሁ ምናምን የሚለውን ደብዳቤ ጽፌ አስገባው። ፈቀዱ። ያንን ደብዳቤ ይዤ ህፃናት ቲያትር መጣሁ። መቼ መምጣት እንዳለብኝ አውቃለሁ። ክረምት ላይ ነው የመጣሁት፣ ምክንያቱም ብዙ ልጅ ይመለሳል እንደምታውቀው። እዛ የነበራችሁትን እናንተንና የሚመለሱትንም ልጆች ምናምን ተደርጎ 37 ልጆች ዘፋኝም የነበሩትንም ምናምን ተቀላቅሎ በቃ ዋናው ዓላማ የተነሳሁበት እኔ ያጣሁትን ለእናንተ ለመስጠት። የተመስገን ልጆች ውስጥ እንግዲህ አንደኛው ነኝ እኔ ከ37 ውስጥ አንደኛው ነኝ። የመጀመሪያ የተመስገን ልጆች ማለት ነው። እና ስንሰራ በጣም የምወደው ብዙዎቻችንም ጋርም የቀረ አለ፣ በጣም አሪፍ የሆነ ኢነርጂ የቀረ አለ። የጸሎት ልምምድ ነበረ። እንደገናም ደግሞ ስራን በጥራት የመስራት አነቃቂ ንግግሮችን ለኛ ታጋራልን ነበረ። እንዲሁም ደግሞ ኢነርጂ በደንብ ሼር ታረገን ነበር። እሱን እንዴት አዳበርከው? ማለት ለሌሎችም ይጠቅማል። እኮ እኔ ምንድነው ማንም ሰው በህይወት ውስጥ ነገሮቹን ሲጀምር በጸሎት ቢጀምር ጥሩ ሁሌ
ማለት እንዲባረክ እንዲሳካ በነገሮች ውስጥ ሁሉ እግዚአብሔር ቢገባበት ጥሩ። ሁላችንም ተሰብስበን እጅ ለእጅ ተያይዘን ክብ ሰርተን ነው የምንጸልየው። ልክ ጸሎት ስትጸልይ እግዚአብሔር እጁን ይጭናል። ጥበበኛ በደንብ እንድትሆን ያግዛሃል። ስለዚህ መጸለይ በጣም ዋና ጉዳይ ነው። አሁን ላይ ሞቲቬሽን ተብሎ የምናያቸው ነገሮች እኛ በፊት እናደርጋቸው የነበሩ ነገሮች ነበሩና እሷንም አያይዘ ያሰብኩት ነገር ትልቅ እንደሆነ ስለማቅ ከዛ ዋጋ የሚያስከፍል እንደሆነ ስለማቅ ታውቃላችሁ። ተው የሚል ብዙ ሰው ነው ያለው። አይሆንም በልጆች አይሆንም የሚል ነው ያለው። ስለዚህ ሲሆን ደግሞ መሆን ያለበት ከልኩም በላይ ነው። በልኩ ራሱ መሆን እኮ ልክ ነው፣ ግን ከልኩ በላይ ለማድረግ ነው የመጣ ነው። ለዛ ነው የተመስገን ልጆች የተሳካልን ትርኢት አቅራቢዎች ይሆኑ። ከኔ የሚወጡት ነገሮች በጠቅላላ በጣም ኃይል ያላቸው ናቸው። ከኔ አልፎ ተርፎ እናንተንም እኮ ንግግር እንድትችሉ እየተነሳችሁ እንድትናገሩ ምናምን እድል ሁሉ ነበር እና ያንን ማድረግ በቃ አንዱ የሥራ ግዴታዬ ነው ለኔ አሁንም ማለት ነው። አሁን በቅርቡ ህዝብ ለህዝብ ሊደገም ተብሎ ይሰሩ ከነበሩት ውስጥ አንዱ ነኝ። እዛ እንኳን የለጠፍኩላቸው ለራስህ ነውና ለራስሽ ነው የሚል ነው። ለራስህ እንደምታጠና ሲገባህ በደንብ ታጠናለህ። ከዛ ወደዚህ ሲዞሩ በኬሮግራፊው ያዩታል። ከዛ ወደዚህም ሲዞሩ አለ ጽሁፍ። ስለዚህ በደንብ ከዛ ፍሬም እንዳትወጣ ያረጋል። እናንተ ደግሞ ልጆች ስለሆናችሁ ሞር ቃላት ይሰሯቸዋል ከጽሁፍ በላይ። ስለዚህ ለእናንተ ብዙ እኔ የሄድኩበትን መንገድ እንዴት እንደማስብ ምን ማድረግ እንዳለብን እናንተ ምን ማድረግ እንደምትችሉ አይደለ አንዳንዱን ቃላቶች እንደውም በጩኸት እንድትሉ አደርጋለሁ አይደለ እንችላለን በሉ እንችላለን እንደዛ ምናምን በቃላት ብቻ ደግሞ ስላልሆነ ረጅም ሰዓት ደግሞ እናጠና ነበር። ረጅም ሰዓት ነው የምናጠናው። የመጨረሻ ቀን አስታውሳለሁኝ ይቋረጥ ምናምን እኮ ተብሎ ነው እናንተ ትሪቱን የጨረሳችሁት። የበዛባችሁ መስሏቸው እናንተ ግን እሱን እኮ 4-5 ነው በቀን ውስጥ የምትሉት ምን ሰራይ ነበር ስላላዩ ግን እንደዛም ይፈጠራልና አብዮትም በቃ በጣም ነው የደነገጠው። መጥቶ አረ እነዚህ ልጆች አንድ ነገር እንዳይሆኑ እንደዚህ በታፈነ እንትን ውስጥ በጣም በዚህ ያለ አበላቦ ነው ምናምን ለእናንተም ከማዘን ለኔም ከማሰብ አንፃር ግን ያንን ያህል መንገድ መሄድ ነበረብን የግድ ስለዚህ ለእናንተ የምነግራችሁ ነገር እያንዳንዱ በተቻለ መጠን የተመረጡ ቃላቶች እንዲሆኑ እናንተን የሚሰሯችሁ እንዲሆኑ እንደዚህ ካደጋችሁ በኋላ ስንቅ እንዲሆናችሁ የሚያግዟችሁን ወይም ያግዟችኋል ብዬ ያሰብኳቸውን ያነበብኳቸውን ብዙ ታሪኮች እነግራችሁ ነበርና ተሳክቶልናል። የተመስገን ልጆችን ይዞ መስራት አንደኛ ከልጆች ጋር መስራት የራስ የሆነ አስቸጋሪ ነገር ይኖራል። ከዛም ጋር ደግሞ ተያይዞ ብዙ ከባድ የሚሆኑ ነገሮች ይኖራሉ ከሲስተም አንፃርና ምን ነበር ያስቸግር የነበረው ጉዳይ? ከዛስ የምታልፍባቸው መንገዶች ወይም ጥበቦች ምን ነበሩ? በልጆች እንደዚህ ማድረግ አይቻልም የሚለው አስተሳሰብ ስላለ እሱን መረዳት በጣም አስቸጋሪ ነበር። አንድ ከዛ ደግሞ ፋይናንስ ማለት ልጆች ነን አብዛኞቻችሁ ልክ እኔ እንዳደኩት ሄዳ ልጆች ናችሁ ትራንስፖርት ያስፈልጋችኋል ምናምን እንደዚህ ምግብ ከዋለን ምግብ መብላት ነበረብን። በፌስታል እናመጣና ምግብ እንበላ ነበር ምናምን። ኪነ ጥበብ የሚመራው አለመረዳት ራሱ ለዚህ ነገር ቦታ አለመስጠት ለዚህ ነገር በጀት አለመመደብ 500 ምናምን ልጅ አሁን እኔ አስተምሬያለሁ። ህልም ያለው ግብ ያለው ልጅ እንዲሆን አላማ ያለው ልጅ እንዲሆን አድርገናል። ልክ እንደዚህ ቢበዛ ምን ያህል ልጆች ወደ አለማቸው ወደ ህልማቸው እንደሚመጡ አስብ። በጣም አስቸጋሪ ነበር። ያጣሁትን ሁሉ ነገር ለእናንተ ሰጥቻቸዋለሁ። ይሄ ደግሞ በጣም ያስደስተኛል። ድሮ ይሄ ሁሉ እድል አልነበረም ለተወዛዋዥና በጣም ደስተኛ ነኝ። የተመስገን ልጆች ተብሎ የራሳችን ማስታወቂያ ተነግሮልን ምናምን ነው መተን ፐርፎርም የምናደርገው ከህዝብ ለህዝብ በኋላ ምናልባት በቲም የተሰራ ወይም በግሩፕ ወይም በቡድን ከተሰሩ ስራዎች የመጀመሪያው ማለት የሚቻለው በተለይ ደግሞ በውዝዋዜ ራሱን ችሎ ነገር መጽሔት ላይ የተጻፈልን ምንድነው ህዝብ ለህዝብን ድጋሚ አየነው ብራቮ ተመስገን ምናምን ብለው ነው የጻፉት። በጣም ትንንሾች ናችሁ በጣም ገብቷችሁ ነው የምትሉት በደንብ እንዳስተማርኳችሁ እንዳስረዳኋችሁ እንትን ይላል። ከዛ ደግሞ አዲስ ነገር ያመጣ ነው ነን ስቶፕ ለአንድ ሰዓት ከ5 ደቂቃ ጨፍር ነበር። በቃ ለአንድ ሰዓት ከ5 ደቂቃ 13 ብሔረሰብ ከዛ ስንት ቦታ እንደምትቆሙ አስቡት። ስንት አይነት ጭፈራ እንደምትጨፍሩ በጣም ከባድ ነበርና ቀጥ ነው የሚያየው ሰው በጠቅላላ ሁሉ የሚለው ማለት ነውና በጣም የተመስገን ልጆች ጊዜ አስገራሚ ነው። አሁን እንደውም ስትለኝ ብዙ ጊዜ ምን እላለሁ ይመስል አሁን በዳንስም የምመራው የቴሌቪዥን ፕሮግራም አለኝና ዳንስ ረቂቅ ኪነ ጥበብ ዘርፍ ነው እላለሁና እሱንም ይሄኛው ነገር የሰጠኝ ይመስለኛል። አሁን እንዳልከው አጠቃላይ በልጅነት ጊዜ የተገራህበት መንገድ ነው በኋላ ላይ ትልቅ ስንቅ የሚሆን እንዳለ የጥበቡ ድባብ ነው እኮ ዳንስ ለባህልም ከተባለ የባህሉ ድባብ
እዛ ዳንስ ውስጥ የፀጉርስ በሽሩባቸው ሽሩባ ላይ የሚደረግ ጌጥ ሎፊሳው የአንድን ብሔረሰብ ሙሉ ነገሩን በውዝዋዜ ማየት ይችላል። ልብስ ካልክ ልብስ አለ እዛው። የአመጋገብ ስርዓት ካልክ ትሪት ውስጥ ምግብ መጥቶ ጋብቻ ካልክ የጋብቻ ሁሉ ነገር እዛ ተሸካሚ ነው። ኦልሬዲ ሀገርም ባህልም ተሸካሚ ነው ውዝዋዜውና ግን በዛ ልክ ስላልተጠቀምነው ነው። አሁን የተመስገን ልጆች እኮ ከመጡ በኋላ የትሪት ዘውግ ሁሉ ተቀይሮ በጣም ገራሚ ኮሪዮግራፊ ነው የምታየው። በቃ ማለት የፈጠራ ችሎታ ሁሉ በጣም ነው የጨመረው። በእኛን ያህል ቁጥር የሚሰራ የለም አሁንም ድረስ ግን ባላቸው ቁጥር የሚገራርም ታያለ። ገባ? በእርግጠኝነት ግን ለአምስትም ለስድስትም ልጅ የልምምድ ቦታ ችግር ነው አሁንም ቢሆን ለብዙ ተወዛዦች። ከዛ የገቢ ነገር በጣም ችግር ነው። ሙያው አይከፍልም ተብሎ ነው የሚታሰበው፣ ግን ሙያው ስለማይከፍል አይደለም። ለሙያው የተሰጠው አመለካከት አናሳ ስለሆነ ሁሉም ሰው ለሙያው ትክክለኛው ዋጋ ቢከፍለው ሙያተኛው በትክክል ሙያው አድርጎ እንደኔ መተዳደር አድርጎ መኖር ይችላል። እሱ ድረስ ማምጣት በጣም ይፈልጋል። ያ ደግሞ የእያንዳንዱ የሙያተኛ ኃላፊነት ነው። በዳንስ የማይነገር ነገር የለም። በዳንስ ታሪክ፣ ባህል፣ ኤቭሪቲንግ ታሪኮች መነገር ይችላል። እሱን ደግሞ አድርገንም አሳይተናል። አንድነትን፣ ስራን በጥራት የመስራት ራሱ ናይት ክለብ ላይ ሁሉ ሲቀጠሩ የነበሩ ልጆች የተመስገን ልጆች ከተባለ ሌላ ከለር ነበር ስቲል እስካሁን ድረስ ማለት ነው። የተመስገን ልጅ ነህ እንዴ ምናምን የሚባል ነገር ጎበዝ ሆነ ከተገኘ በቃ የተመስገን ልጅ ነህ። እኔ ራሴ እኮ በጣም ትንሽ ልጅ ነኝ እና እንዳሁኑ እንኳን አይደለም። ገባ? ዝም ብለህ አስብ 19 ዓመት ካለኝ እድሜ ላይ ቀንስ፣ በጣም ትንሽዬ ልጅ ነኝ። ግን ያንን ሁሉ ሰው መምራት ማስተባበር ጸሎት አንዱም የሚጠቅመው እሱ። ከዛ ማስተምራቸው የነበረው ደግሞ ውዝዋዜ ብቻ አይደለም ስርዓትም ጭምር። ለእናንተ ያስረዷችሁ ቴክኒኮች አሉ። በዛ ቴክኒክ መሰረት ወሬም የለም በቃ ራሱ ኮሪዮግራፊ መስራት ራሱ ትሬት ነበር አይደል? እየተጨበጨበ በስንት ደቂቃ እንጨርሷለን የሚል እኮ ቻሌንጅ ሁሉ ነበር። ያኔ ቲክቶክ የለም እንጂ ቻሌንጅ ነበር አይደል? እሺ ይሄን ያህል ደቂቃ ነው የፈጀባችሁ፣ አሁን በስንት ደቂቃ ትጨርሱታላችሁ? አንድ ሰው ከተሳሳተ አላጨበጨበም አይደል? ያው ታውቃለህ። ልክ ስትሆኑ ክላፕ አደርጋለሁ፣ ኮሪዮግራፊ ይቀየራል፣ ክላፕ አደርጋለሁ፣ ይቀየራል። የአንድ ሰዓት ከምናምን ትሪት በ5 ደቂቃ መስራት እኮ በቃ ምን ጋር ደርሰን እንደሆነን ያሳያል። ሊያውም ትምህርት ቤት በሌለበት ሀገር። ተሙዬ ልጆችህን አሁን በተለያዩ አጋጣሚዎች በህይወት መንገድ የተለያየ ስኬት ማማ ላይ ታያቸዋለህ። በተለያየ የህይወት መንገድ ውስጥ ያሉ አሉ። ስታያቸው ምን ይሰማል? በስመ አብ በጣም ደስ የሚለኝ እውነት ለመናገር ማለት ቃላት ይሄ እንደዚህ ነው የሚሰማኝ ምናምን የምትለው ቃላት ሁሉ አይደለም። ምክንያቱም በእናንተ በጣም ብዙ ነገር ሆኛለሁ። በጣም ብዙ ነው በህይወቴ የደረሰብኝ በእናንተ ማለት ነው። ለልፋቴ፣ ለጥረቴ፣ ለደከምኩት ድካም ደሞዜ ክፍያዎቼ ናችሁ እናንተን እዚህ ጋር ደርሳችሁ ማየት ለኔ በጣም ነው የሚያስደስተኝ። ወደ 500 የሚሆኑ ልጆችን ልምድህን እያጋራ ህይወት ነው የምትሰራው ብዬ ነው ማምነው። ትናንሽ ልጆች ረጅም ጊዜ ካንተ ጋር ነው የሚያሳልፉትና ህይወታቸውን ነው የምትሰራውና እንዲህ ልጆችን ይዘው መሄዱበት ሂደት ላይ ምን ማድረግ ሊኖርባቸው ይችላል? ምን ቢያደርጉስ ትክክለኛው መስመር ነው ብለን? እውነት ለመናገር ብዙ ሰዎች በተለያየ ሙያ ዘርፍ ላይ የተሰማሩ ሰዎች ሁሉም ለሌሎች ለተተኪ ትውልዶች ሙያቸውን ማስተማር አለባቸው። ሁሉም እንደ ግዴታ። በጣም ዋጋ ያስከፍላል አውቃለሁ፣ የከፈልኩትን ዋጋ ግን ከዋጋው መክፈሉ በላይ ያለው ክብር ያለው ደስታ ትልቅ ነው። ያንን ደግሞ ሲያደርጉ ምን ማድረግ አለባቸው? እኔ አሁን ከእናንተ ጋራ ያለ ማጋነን ከቤተሰባችሁ በላይ እኔ ነው የምትሰው አይደል? ቤት አስቸገረኝ ተብሎ የሚደወለው ለእኔ ነው። እኔ ከዛ በኋላ እንዲህ አድርግ ስል ወዲያውኑ ነው የሚያደርጉት። ወዳችሁት እንድትሰሩት አረጋ። ከዛ ደግሞ ህጎች ነበሩ አይደል? በቃ እጅን ኪስ ከተት ቆምም በሩ እኮ ገርበብ ከተደረገ ከፍታት ገባ አርፈዳል ነው ትመለሳል። ግርማን አታስታውሰውም? አንዴ በዝናብ መጥቶት ምናምን ብሔራዊ ቲያትር ግራውንድ ውስጥ እያጠና ኧረ ተሙዬ በእናትህ ዝናብ መጥቶ መጥቼ ልመለስ ግርማ ነግሬያለሁ ከመጣሁ ምናምን ስጥ ሄደ። ግርማ ያን ቀን ቢገባ ኖሮ ለምን ነው መግባትን ይለማመድ። እኔ ጠነቀቅ የነበረው ልጆቹ ታማኝ እንዲሆኑ ላንተም ለራሳቸውም ለቡድናቸውም ታማኝ እንዲሆኑ ቲም የቡድን ስሜት እንዲኖራቸው የአብሮነት የህብረት ስራ እንዲለምዱ አንድ ቀን ልጅ ዳኝቻ አላቅ። ከዛ እኔም ለሙያ ያለኝን መሰጠት ደግሞ አጋብቼባቸዋለሁ ይመስለኝ። አንድ ሾው ለመስራት በጣም ዝግጅት ላይ ነው ያለነው። በተደጋጋሚ አንድ ስልክ እየጠራ ይረብሽ ነበርና እንደውም በሰዓቱ በጣም ውድና ትልቅ ስልክ የሚባል ስልክ ሰብራል። መሰለኝ
እኔ ጭንቅላት ውስጥ ልውጣ ብሎ የሚያስጨንቀኝ አለ ትሪት ተዘጋጅቶ የሚመጣ ዳንሰኛ አይደለም ታውቃለህ እኔ መጥቼ የመጣውበትን መንፈስ ምደንስ ዳንሰኛ ነኝ ከዛ ዝም ብዬ ነው ሙዚቃ ከፍቼ የምራመደው አይደል ራመዳለሁ እኔ ስቆም ግን የሚያስደንቅ ዳንስ ነው ምደንስ ይሄን እናንተም ስለምታውቁ ዝም ብላችሁ እጃችሁ እንደዚህ አድርጋችሁ ተጠብቁኛላችሁ ቆምኩኝ ማለት የሚገርም ዳንስ ነው ማለት ከዛ ደግሞ እናንተ ፈጣን ስለሆናችሁ ቶሎ ስትቀበሉኝ እንደዚህ ብሎ የነበረውን ነገር የበለጠ የማሳደግ ነው የሚሆነው ማለት ነው ያን ስሜትና ሙድ ውስጥ ሆነ ይጠራል 2-3 እኮ ዘግቼዋለሁ ሄጄ ከተዘጋበህ ኦሬዲ ያ ሰው አይችልም ማለት ነው እና በቃ በርግጥ ትክክለኛ ውሳኔ ማለት በሰዓቱ ስልኬን ኦፍ ማድረግ እችላለሁ ምናምን ግን በቃ እኔ ከዛ እንትን ውጪ ነበርኩ ስለዚህ ያ ነገር ነው አይደል እየጮህ የሚረብሽው የሚጮኸውን ነገር ዝም ማስባል ጥበብ የምታቀብልበት ሰዓት ላይ የሚረብሽ ነገር አያስፈልግም በፍጹም በጣም ነው ነርቨስ የሆንኩት አይ ነው በጣም በሰዓቱ ትልቅና ውድ ስልክ ነው ምናምን እንደውም ከዛ ስረጋጋ ይቅርታ ጠይቋችሁ እናንተ ምናምን እና አስደንግጫችኋለሁ ምናምን ግን በፍለጋ ነው የተገኘው ሲዋው ተፈልጎ የተመስገን ልጆች አሁን የመጀመሪያው አሁን ላይ ቢሆን ብያስባለሁ የሚገርም ነው ማለት ግን በቃ ያ ነበረ ጊዜ ነበረ ግን አሁን ቢሆን ምን ያህል ዓለም ላይ ያሉ ውድድሮች አሁን ቢሆን እኔ ራሴ አይደንቀኝም ነበር ለምን መሰለህ ቲክቶክ የለም ምን የለም ሶሻል ሚዲያ የለምና የትም ዓለም ላይ አይቼ አምጥቼ አይደለም የሰራነው ስለዚህ የራሳችን ፈጠራ ነው ይሄ ገባ በቃ አስደንጋጭ ብዙ ነው ያሳለፈው እኔ እንደውም አንዴ ማረሳው የታክሲ የሌለው ምናምን እንላለን እና ያለው ልጅ የለኝም አይልም ውሸት አልነበረም የሌላቸው እኔ የለኝም ይላሉ ተሰጣጣ እንወስድ ነበር ከዛ አንድ ቀን ተማሪዎችም ነበርን በደም ብሔራዊ ቲያትር ነው ሰጥቼ ረዱ እኔ ስል አልሰሙኝም እና እኛ እኮ የለንም የትራንስፖርት ምናምን ስንት ነው ስላት 2 ብር አለች እንኳን 2.50 አላለች ገባ 2 ብር ምናምን አለች 2 ብር ነው እየሰጧት ከዛ እኔ ከብሔራዊ ቲያትር ቦሌ ማተሚያ ድረስ በእግሬ ሄድኩ ሰው ብዙ ነው የተከፈለው ዋጋ ይሄ እኔ የተናገርኩት ይሆናል እናንተ ደግሞ ለኔ ያልነገራችሁ ወይ ለሚዲያ ያልቀረበ ብዙ ደግሞ የከፈላችሁት ዋጋ እንዳላቃ ሰው እግዚአብሔር በዛን ወቅት እኔንና እናንተን እንድንገናኝ እና የዚህ ታሪክ ባለቤት እንድንሆን ፈቅዶ ስለዚህ እናንተ ሰልጣኝ ምናምን ብቻ ሳትሆኑ ለኔ የምርምር ጣቢያም ነበራችሁ በጣም ነው የተራቀቁት አሁን ያለኝን ዕውቀት አሁን አልፎ ተልፎ መጽሐፍ ጋር አኳ ያደረስኩት ስላስተማርኩ የማስተማሪ ውጤት እኮ ነው መጽሐፍ እንድጽፍ ያደረገ ለእናንተ ለማስረዳት የሄድኩበት ውጤት ነው ብዙውን ክፍተት ያሳየኝና እግዚአብሔርን አመሰግናለሁ በጣም ራሱ ከልጆች ጋር መሆን ራሱ የራሱ ሆነ ጤናማ የሚሰጥ ኢነርጂ አለ ንጹህነት አለ ልጆች ጋር ያለው ንጹህነት ራሱ አኩ አሁንም ድረስ እኔ ጧት ስነሳ የኔ ትልቅ ጸጋ ብዬ ማስበው ሁሌ ደስተኛ ትናንት ከፍቶኝ አልቅሻ አድሬ እንኳን ቢሆን ከነጋ በጣም ነው ደስ ንጋት በጣም ከኔ ጋራ ቤተሰብ ነው በለው በቃ መንጋት በቃ ሌላ አዲስ ዓለም አዲስ ህይወት አዲስ እድል ተሳስቼ እንኳን ከነበረ ከነቀሁኝ ሲባል ከእንቅልፌ ብቻ አይደለም ከስተቴም ከነቀው የተስፋና የብርሃንም ሰው ስለሆንክ ነው ያው ልጆች ላይም ስትሰራ ይኖርኩ እሱን አይበታለሁ ተሙዬ አንድ ቆንጆ ጥያቄ ልጠይቅ ነው እሺ የመጀመሪያ የተመስገን ልጆችን እንዴት ትገልጻቸዋለህ የበኩር ልጆች ናቸው ክፉ ደግ እንግዲህ አብረን አሳልፈናል እንዴት ትገልጻቸዋለህ ምንድነው ስሜቱ አንተ ጋር ያለው አንዳንዴ ይውላኩ ምንድነው ለአንዳንድ ሁኔታና ስሜቶች ቃላቶች ያንሳል ሰው እናንተን በዚህ ቃል እንዲናችሁ ብሎ ለመናገር ለኔ በጣም ነው የሚያስቸግር ግን የምን ጊዜው ምርጥ ናችሁ ወደፊት ለሁሉ እግዚአብሔር ፈቅዶ ዩኒቨርሲቲው ሲገነባ በወርቅ ስማቸው ከሚጻፉት ውስጥ ናቸው ይሆናል ደግሞ አንድ ቀን ስለዚህ የተመስገን ልጆች አሁን 3ኛው ሲዝን ላይ ነው ያለው አይደል በወርቅ እንጽፋለን በብር እንጽፋለን ከዛ ደግሞ በነሐስ እንጽፋለን እያለን እንሄዳለን እሱ ራሱ ይናገራል ምንም ያልነበረን ነገር ወደ መኖር ያመጣችሁ ስለሆናችሁ ማለት ነው ስለዚህ ሁሌ እናንተ ወርቃማዎች ናችሁ ከገለጸው ነው እሱ ማለት ምንም ቃላት የለም የእውነት እንትን ነው ተረበሽኩኝ ታምነኝ ማለት የኖርናል ህይወት ነው የኖርነውና ህልሜ ነበር አሁን ምዞርባቸውን ዓለሞች ምናምን ከናንተ ጋራ ብዙ እሱን ነበር ሰራይ ነበርው
እሱ ነበር እንዲሆን የምመኘው የነበረው ምናምን በቃ ሆኖ ምናምን ደርሶ ኦፍ ኮርስ በራሳችሁ ኮል ትሄዱ ትችላላችሁ ግን የመጀመሪያው ቲም አይደለም ዓለምን እየዞረ ያለው ምናምን እሱ በጣም ያሳዝናል እውነቱ ማለት እሱን አብረን ቆመን አለማየት አብረን በቃ ደርሰንበት ምናምን አለመንካት ኦሬዲ ማደግ ሌሎች ብዙ ነገሮች ምናምን ነገሩን ቀይሩት ምናምን እንጂ በቃ አብረን ዓለምን ብንዞር እስቲ ዝም ብላ አስበው በአንድ ፕሌን እዛ በፌስታላንድ ላይ ስንበላ የነበረን አቧራ ስንጠርግ የነበረን በጠቅላላ በአንድ ፕሌን ሀገር ወክለን ምናምን ብንሄድ በጣም አይውሽ እንደሱ ቢሆን ሆኖ እሱ ተሳክቶ ቢሆን ኖር አይደለ በዛ ሰዓት እኮ አልቆ ነበር ሳውዝ አፍሪካ ልንሄድ ምናምንና ብቻ በቃ ደስ ይላል ብዙ ነገር ቀይረናል ግን አሉ ብዙ የሚረብሹኝ እኔን በጣም ብዙ የሚረብሹኛል ያው ምንድነው ማልቀስ ብርቅ ስላልሆነ ነው ማላለቅሰው እንጂ ደስ ይለኛል ባለቅስ ግን አይ ስሜት ነው ይሄ ናቹራል ነው ትክክለኛ ስሜት ነው የኖርነው ህይወት ነው ደስ የሚለው ግን ታሪክ ተሰርቷል በጣም ትልቅ ታሪክ ተሰርቷል እንደ ሀገርም በዳንስ ወይም ደግሞ በውዝዋዜ የኪነ ጥበብ ዘርፍ ውስጥ ትልቅ አሻራን ጥሎ ያረፈ ረጅም አብሮ ተጉዞ አላማና ግብን ማሳካትና አላማን ግብን መምታት ራሱ ይሄ የሚያስጨበጭብ ነው ራሱ በዛ እድሜ ያ ሁሉ ልጅ ማፍራት ምናምን ስቲል ይሄ ሁሉ ልጅ በነፃ ደግሞ ማስተማር አይደል እንደምታውቀው 05 ሳንቲም ከፍሎ የሚያቅሰው ይል እንዲከፈለኝም ማለት ስለዚህ እኔ በነፃ ሰጣችሁ እናንተም ልባችሁን በነፃ ሰጣችሁ እንዲህ አይነት ድንቅ ትርኢት መስራት ችለናል ሉል እግዚአብሔር ተመሰገነ እግዚአብሔር ይመስገን አሜን ሁሌም ደግሞ አመስግነን ነው የምንጀምረው አመስግነን ነበር የምንዘጋው በጣም ብዙ አስቸጋሪ ነገሮችን ያሳለፍከው ስሜትን ወይም ራስን የምታጠነክርበት ቃሎች አሉ ወይስ ደግሞ የምትመራበት ህግ ነበረ እነሱን አንተ ራስ የምታበረታበት የነበረው ነገር ምንድነው 95 ሳንቲም አንድ ብር አይባልም የሚባል ፍልስፍና አለ 5 ሳንቲም የጎደለው ስለዚህ ምንም ነገር ትንሽ አይደለም የሚለውን ይነግረኝ አባ ያ5 ሳንቲም መጉደል አንድ ብር ከመባል አጉድሎት ያጎለዋል ስለዚህ እንደሱ አይነት ነገሮች አሉ እኔ ውስጥ በጣም ብዙ ማለት ነው ያንንም ደግሞ ለእናንተም አጋራችሁ ነበር በተለይ መቻል ከዛ ለመቻል ደግሞ መልፋት ትትርን መትጋትን እንተንል ነበር ሀገር ፍቅር እኮ ሌሊት እኮ 9 ሰዓት ሄጄ ነው እኮ ማጣን 15 ዓመቴ ነው ሀገር ፍቅር ስገባ ከሽሮ ሜዳ ሀገር ፍቅር ሌሊት በጣም አስቸጋሪ ነው ከዛ ስለመቅረት አስቤ አላውቅም ደግሞ የነገውን ሌሊት እንዴት ነው የሚሄደው ነው የሚያሳስበኝ እንጂ መቅረትን አስቤው አላውቅም ሰው ቀላል አልነበረ ብዙ ዋጋ ተከፍሎበት ነው እዚህ ጋር የመጣውና ሰው በጣም ትልቅ ነው እንዲህ ነው ብዬ አንዳንዶቹን ነገሮች የእውነት ቃላት ያጥረኛል ማለት እኔ ያረኩት ራሱ አይመስልኝም ማለት በጣም ትልቅ ከመሆን የተነሳ የእውነት እኔ ነኝ ይሄንን ያረኩት ምናምን ትላለህ እግዚአብሔርም እኮ ያግዛል እግዚአብሔር ነው አየህ እኔ ምክንያት ነው ያግዛል መልካም ሐሳቦችን እግዚአብሔር ይደግፋል ያግዛል እኔም እሱን ነው የማይበት አሁን መለስ ብዬ ወደ ኋላም እየቃኘው ነው የወራን ራሱ ይወስዳል እኔ የማስታውሰው የብሬ እናት የኛ ሁሌ ለኔቨር ላይቭ የኛ ሾው አለ እዛ እኛ ከሰራን በኋላ ነው ርችት የሚተኮስ በቃ ታሪክ በለው ግጥጥሞሽ በሚመስል ሁኔታ ለረጅም አመታት እኛ እየደነስን ነው ኒውር ህዝቡን ይዘን ምን ተሻገረውና ሶ የብሬ እናት እንደውም ኢትዮጵያ ቴሌቪዥን ኢንተርቪው እንደረገ ተናግረዋለች ካስታውስከና ዶሮ እየሰራች ዶሮ ተቃጠለ ማለት አረረ የኛን ትሪት ያይሳታማስለው ተጣው እና እሱን ራሷ ናት የተናገረችው ዳቦ ያረረባት አለች ከልጆቹ መሃል እንዲህ አይነት ትሪት ነው ያው ገጠመኛለኝ እዚህ ጋር ጠባሳ ቤታው ማዘርጋ ያው የቤቱ ወንድ ነኝ እና ዶሮ እኔ ነኝ ጩጬ ሆኜ ማለትና ሳርዶ እዚህ ጋር ቆርጦኝ ነበረ የግርማ ወልደ ጊዮርጊስን ስራ ለንሰራ ፕሮጀክት ግርማ ወልደ ጊዮርጊስ የሆነ በዓል ነበረ ገና ይሁን የሆነ በዓል ብቻ ነበርና እሱን ለመስራት ሜሪያ ቲያትር ነው አይደል ድንገተኛ ጥሪ ነበር የቀረበው ካስታወስኩ እና እንደዚህ ቆስዬ መጥቼ ነበር የሰራሁትና ትውስታለሁ አሁን ከባል ጋር ካያያዝከው የባል ፕሮግራም ስንሰራ ምንድነው ሳውዝ አፍሪካ ለኔ የነበረውን ሾው ካስታወስክ ሸራተን ስንሰራ ፋሲካና ትግስት እኮ ያን ቀን ማታ እህታቸው ሰርጓ ነው ሰርግ ጥለው መተው ነው የደነሱት እዛ ማይ ጋድ እና
ምን ትለዋለህ? አሁን ለዚህ ነው ቃላት የለኝም የምልህ። ጥሩ ቤተሰባዊነት እንዳትቀር ያደርጋል። ከዛ እንደዚህ ለመዝናናት እንትን እንል ነበረ። በደንብ ነው ሴሌብሬት የምናደርገው። የደከመ ልጅ ካለ ወይም ተጎድቷል ብለን የምናስበው ሰው ካለ እናግዛለን ምናምን። ብዙ ነው ማለት ማህበራዊ ግንኙነታችንን በጣም ጠንካራ ነው። ራሱ የተመስገን ልጆች ራሱ ረቀቅ ያለ ሀሳብ ይዞ የተጓዘ ቡድን ነበር። እኔ አሁን እንዳልከው የተለያዩ ነገሮችን የሚዳስስ ነበር። ማህበራዊ ጉዳዮችንም ራስን ከመስራት ባሻገር ለሌሎች ማሰብ፣ አብሮ መኖርንም መደጋገፍ፣ መተጋገዝ። ያኔ እኮ ለጎዳና ላይ ላሉ እህትና ወንድሞቻችን ገናን ከኛ ጋራ ምናምን የሚል እኮ ፕሮግራም ሁሉ አድርገን ካስታወስክ ሰው ብዙ ነው የነበረው። የምናረጋቸው የነበሩት ነገሮች በጣም ብዙ ናቸው። እርስ በራሳችን በጣም እንደጋገፍ ነበረ። ውጤት ታመጡ ነበረ። ሰርተፍኬቱን እያመጣ ነው የሚቀጥለው እንጂ የሚገርም ላነሳ አለ ነበረ። ተማሪ ውጤቱ ጥሩ ካልሆነ እስኪያመጣ ድረስ የሚቀጣው ቅጣት ሁሉ ነበር። አዎ እንጂ በቃ እሱ ልክ ነው። ምክንያቱም የተማሩ አርቲስቶች ነው መሆን ያለባችሁ እናንተ ሁላችሁ ማፍራት ነው። አዎ በትክክል። ይሄ ዳንስ ብሎ ጀምሮ ነው እንደዚህ የሆነው የሚያስብል ልጅ እንዳትሆኑ። በጣም አሪፍ የደነሰ ልጅ ወደፊት ይወጣና ምን ታረጋላችሁ? ታጨበጭቡለት። እሱ ራሱ ኮንፊደንስ ታዲያ ክፍያው ነው እኮ በቃ ነገ የበለጠ ጎበዝ እንዲሆን እያገዘከው ነው ማለት። በጣም ጎበዝ ያልሆነው ልጅም እንዲጨበጨብለት ይፈልጋል። ስለዚህ ኮንፊደንስም ደግሞ ይጨምራል። በቃ ከዛ ሁለቴ ዛሬ ስንት ሰው አራቴ ተጨበጨብልኝ ትላለህ፣ አምስቴ ተጨበጨብልኝ ትላለህ። ከዛ ደግሞ በጣም መልቲ ነበር አይደል? ቲያትር እንሰራለን፣ መስፈን እዛ ይቻላል፣ ትዘፍናላችሁ። ብዙ አይነት ነገር ነው የሚዘጋጀው ነበር። የተለያየ ታለንት ያለው ሰው እንቀመጥና እየተነሳ ታለንቱን ያሳያል። የድምጽ ተስጦ ያለው ሰው ድምጽ፣ እንደውም ሁላችንም እኮ የሙዚቃም ትሬኒንግ እናደርግ ነበር። ዳንስም ሞደርኑንም ዳንስ ሁሉ ምንም አይነት ዳንስ ነበር እና የምንሰራቸው ደግሞ እኛ ሀገርም ተሞክረው ማያውቁ በውሃ የምንሰራቸው ዳንሶችም ነበሩና ወንበር ላይ ተቀምጠን የምንሰራቸው ትሪኮች አሉ ማለት ጭብጨባ የምንሰራቸው በጣም ወጥት ያለ ነው። በፉጨት የምንሰራቸው እንዴ በቃ በጣም ብዙ አይነት ነገር ነው የምንሞክረው። በሙከራ የሚገኝ የጥበብ ውጤትን ነበር ትሪት የምናደርገው። ማን ነው እየተፋጨ የሆነ ብሔረሰብ አይጨፈርም ያለው ማን ነው? አሁን ብዙ እኮ መልስ የሌላቸው ነገሮች አሉ። ትሪቱን እስካላበላሸው፣ ባህሉን እስካልመረስከው ድረስ ማሳደግ እኮ ነውር አይመስልኝም። አሁን ለምትሰራው ዩኒቨርሲቲ ወይም ደግሞ ማዕከል ይሆናል ብለን ለምታስበው ነገር መሰረቱ እየተጣለ ነበር። የተለያዩ ነገሮች ይሞከራሉ። ዩኒቨርሲቲ ውስጥ ደግሞ እውቀት መገበይበትም ነው። እንደገና ደግሞ አዳዲስ ነገርም ደግሞ የምትፈጥርበትም እና እሱንም መስጠት ነው። ለዩኒቨርሲቲው መሰረቱ እየተጣለ ነው የመጣው። አርባ ምንጭ ላይ ነው ስቲል እያሰብኩኝ ያለው። በጣም ትልቅ ኢንተርናሽናል አርት ዩኒቨርሲቲ ለመገንባት ነው የምፈልገው። ያ ነገር እንዲሆን በቃ በጣም ብዙ ጊዜ ብዙ አይነት ጥያቄዎች ጠይቄያለሁኝ። አንዳንዴ ጫፍ ደርሶ ሊያልቀው ነው ይበላሻል ምናምን ግን አልተወውም። ምክንያቱም ቅድም እንዳልኩ ነው። አሁን ቅድም ከጠየቀኝ ነገሮች የሚሆን ነገር ላይሆን አይፈጠርም ብያለሁ። ለምን መጣኔ ጭንቅላት ላይ ሊሆን ነው ማለት ነው። ስለዚህ ከተውከው ነው የሚቀረው። ገባ? ችግሮች ደግሞ ችግር ብቻ አይደለም። እኔ ችግሮች የስኬት መሰላሎች ናቸው ብዬ ነው የማስበው። እኔ እኮ ሌሊት መስራቴ ምናምን ብዙ ድል ነው የፈጠረልኝ። በ15 ዓመቴ እንደዛ መድረክ ላይ ምናምን እንትን እንደሆነ አድርጎኝ ሌላ ስንገባ እኮ በጣም ትንንሾች ስለነበር ነፍሱን ይማረውና ለክቡር ዶክተር አርቲስት ጥላሁን ገሰሰ በዊልቸር እኔ ነበርኩኝ። አንድ የአሜሪካ ኤምባሲ ዝግጅት ተዘጋጅቶ ሀገር ፍቅር እኔ ነኝ እየገፋው ይዤው የምወጣው እና ከዛ ስቴጁ ላይ አቆመውና ማይክ ሰጠዋለሁ። አመስግኖ ይቀበለኛል። ዘፍኖ ሲጨርስ ተመልሼ ትንሽዬ ልጅ ስለነበር እኔ ነኝ ድጋሚ እሱን እየገፋው። ዝም ብለህ አስበው ያንንም ያህል የጥበብ አድማስ አንድ ትንሽዬ ልጅ እየገፋው ይግባ ብለው ያንን እድል መስጠት ለኔ ዝም ብሎ የመጣ አይደለም። ከኔ የህይወት ትትርና ጋራ የሚገናኝ እኮ ታታሪ ባልሆን ይሄ እድል አይመጣም። ገብቷል አይደል? ገና ልዕለን ታውቃለህ አይደል? እኛ ሰፈር ልዕለ ማር ነበር። በልዕለ ኳስ ምናምን ስንጫወት ትኬት ተሰጥቶን ሀገር ፍቅር ገብቼ ቲያትር አይቼ ነበር ከእናቴ ጋር። ህፃናት ቲያትርም ገና ሳንገባ ምናምን የሆነ ቀን እዚህ መድረክ ላይ ታይኛለሽ ብያለሁና አንዳንዴ ለራስህም ሳይገባ ተተነበያል። ስንሄድ ወደ ቤት አስታውሳለሁ እሱን እየነገርኳት ትንሽዬ ልጅ ቲያትር እየሰራ አይቼ ነበር የዛኔ ምናምን ገባ ሰው ይመጣል።
የሆነ ነገር ይመጣል ዞሮ ትደርሳለህ በልጅነትም ነው ትመጣለህ በቃ ትደርሳለህ እና በጣም የሚገርም የተከፈሉ ዋጋዎች አሉ መስዋዕትነቶች አሉ ልጅነትም ተከፍሎበታል አንተም እኛም ልጅነት ተከፍለንበታል ለዓላማው ያንን ቡድን ያግዙ የነበሩ ሰዎች ስም ራሱ በክብር ይጻፋል መጻፍ አለበት ምክንያቱም እኔም አንተም ሌሎቹ አሁንም የሰለጡኑትም ከዚህ በኋላም ያሉት ሁላችንም ሰው ነንና እናልፋለን ማልፍ ነገር መስራት አለብን አላልኩም ቅድም ስለዚህ የሚመጡት ሁሉ እነማ እንዴት ሰሩ ምን ሰሩ ይሄ ዩኒቨርሲቲ የተገነባልኝ እነዚህ ሁሉ ልጆች ዋጋ ከፍለው ነው የሚለው ማስረዳት ይፈልጋል ማጠቃለያ አንድ ጥያቄ መጠየቅ ፈልጋለሁ እሺ የተመስገን ልጆች መፈለገው ቦታ ላይ አድርሻቸዋለሁ የፈልጉት ቦታ ላይ አድርሻቸዋለሁ ብለህ ታምናለህ ኦፍ ኮርስ ከመፈልገውም በላይ ምንም ነበርኩ ባዶ ነበርኩ ከባዶ ይኸውልህ መለማመጃ ቦታ ያልነበረው ምንም በጀት የሌለው ከዛ ሐላፊ የሚባል ትልቅ ሰው መጥቶ በዚህ ይሁን እንደዛ ይሁን የሚለው ነገር የሌለው ምንም ነው ከባዶ ከዜሮ ተነስተን ነው እዚህ ጋር አይመጣ ነው አሁን እኮ 3 ኢንተርናሽናል አዋርድ ኦባማ እኮ አውርቶን የመማሪያ መጽሐፍ ላይ ወጣን አይደል ሶ ከዛ ይሄ ሁሉ የምታየው ነገር ከስኬትም በላይ ነው እንጂ ጥያቄው ምንድነው ስኬት አንጻራዊ ነው ያለቀ ስኬት የለም የበቃ ስኬት አለ አልቋል ወይ ከሆነ ጥያቄው አላለቀ እኔ አለፈ ሁሉ የሚቀጥል ስኬት ነው ያለው ምክንያቱም አንተ ባትኖር ሌላ ልጅ አለ እያንዳንዳቸው ልጆች ያንን ታሪክ ይቀጥሉታል ይሰሩታል ለዚህ እኮ ነው መጽሐፍም የሚያስፈልገው ፊልምም መስራት የሚያስፈልገው እኛ ስናልፍ የሚቀጥለው ትውልድ በትክክሉ ያን ነገር ተቀብሎት እንዲያስኬደው አስበው የአፍሪካ ዋንጫ ላይ እኮ ነው 2010 ሳውዝ አፍሪካ ሜዳው ላይ ልንደንስ እኮ ነው ድል ይመጣል ያለንበት ምክንያት ሌላ ብዙ የራሱ ቢሆን እኔ እንደ ሀገር እንደ መንግስት ብትጠይቀኝ ችግሩ በቃ በጣም አሳፋሪ ነው እንዴ አይነት እድል ተገኝቶ እንዴ አይነት ትሪት የሚሰሩ ልጆች እዛ ሜዳ ላይ ሄደን ፐርፎርም ለማድረግ ምናምን አስበው ምን አይነት እድል እንዳመጣ ሰው ስለቻልን ስለሰራን ነው ስኬት ነው እሱ ስለቀረን አልተሳካልንም ብዬ አላስብም የኛ ሙያና ብቃት ደረጃው እዛ ጋር መሆኑን ግን አሳይተን ምክንያቱም መርጠውና ምን ትፈልጋለህ ከዚህ በላይ የተመስገን ልጆች ላይም ሊሆን ይችላል በራስ በህይወት መንገድም ምናልባት ሊያዝናና ሊያስቅ የሚችል ይሆናል ምናልባትም ደግሞ ህይወት መንገድና ሂደት ስለሆነ አሳዛኝም ሊሆን ይችላል የነበረ ገጠመኝ ወይም ደግሞ ያለ ካለ እኔ እንጃ የሚያዝናና ብዙ አለ አሪፍ ነው የሚያዝናና ነው ካል አሮን ነው ብዙዎቹ ሳድ ናቸው እውነት ለመናገር ምክንያቱም በብዙ ምጥና ጣር ውስጥ ነው የመጣ ነውና ብዙ እንትን አይደለም ግን እኔ ማረሳው አንዴ ካስታወስክ የኛ ሚሊኒየም የአፍሪካ ሚሊኒየም ነው ብለን ነበርና ከመላው አፍሪካ የተለያዩ አርቲስቶች መጥተው ጃልሜዳ ሾው ልንሰራ እዛ በቃ እግዚአብሔር እንዴት እንደሚያወጣ ነው የምታየው ለግርማ ሲዲውን ሰጥቼው ነበርና ለካ ሲዲው ተሰብሮበታል እሱም አላየም እዛኛ መሬት ላይ ደንሱ እኛም ብዙ ነን ስቴጅ ላይ ካልሆነ አይሆንም ምናምን መጨረሻ ላይ በቃ ተውጣባል በጣም ሰባሪ ጃልሜዳ አስተውሳለሁ ወደ ቤት ስንመለስ ሲዲውን በቃ አምጣው ብዬ ቀበለው እሱም አላየው ሲዲውን ሲሰጠኝ ሲዲው ተሰብሮ ደንሱ እሺ ቢባል ኖሮ ምንድን ነበር የምናደርገው እና እግዚአብሔር በጣም ከለላ ይሆናል እኔ ሁሌ የሚመጣው እኔ ጭንቅላት ላይ እግዚአብሔር ከብዙ ነገር ከለላ እንደሆነ ነው ለዚህ ነው የተሳካልን ለዚህ ነው እዚህ የደረስነው ምናምን በጣም ስለ አሜሪካ ቆይታ ግን አልነገርከኝ አሜሪካ በቃ በጣም አሪፍ ቆይታ ነው ያደረኩት ያው በተመስገን ልጆች ነው ሄድነው ምናምን ብዙ ስቴት ነው ቱር ያደረግነው በጣም ተቀባይነት ነበረን ጥሩ ስራ ሰርተን የመጣነው ሌሎቹም ኢንተርቪውቼ ላይ ስላልኩት ነው ያላነሳውልህ እንጂ በደንብ በቃ አሪፍ ነገር ነው የሰራነው አሜሪካን ሀገር የተመስገን ልጆች ስራቸውን አቅርቧል መጽሐፉም እዛ ነው የተመረቀው እዛም እዚህም ተመርቋል አይደል ሁለት ቦታ ኢትዮጵያም ተመርቋል አሜሪካንም ተመርቋል በቀጣይም የተለያዩ ጉዞዎች ይኖራሉ አሉ አሁን ከዚህ በኋላ በጣም ብዙ በርካታ ጉዞዎች አሉ ኢቲዲኤም ምን ይዘን እንጓዝበት ኢቲዲኤም እጅግ በጣም ቆንጆ ጊዜ ነበረ ደስ ብሎኛል እንግዲህ ከሞያ አባቴ ጋር እንደዚህ አይነት ቃለ ምልልስ ማድረግ ራሱ በጣም ደስ የሚል ነው እናንተም ከልጆቻችሁ ጋር እንዲኖራችሁ እንመኛለን እኔም ኢቲዲኤም